እኔ ራሴ የነቃው አድርጌ ነው ማስበው እና እንዴት ነው ይህ ነገር ማላቀው? እስከዛሬ እንዴት አላቀው? ማለት ምን ቦታ ላይ ነበር የምውለው? ምን አይነት ነገር ነው የምሰማው? ምንድን ነው ለሶስት ቀን ያክል እንቅልፍ አልወሰደኝ። ማለት እንዴት አላቀውም ብዬ እንዴት አልሰማውም? በፊልም ላይ አንዳንድ ነገር ምናምን የቻርቶች ምናምን ነገር እንደዚህ እንትኖችን አያለሁ፣ ግን ስለዚህ ነገር እንዴት አልሰማውም? እንዴት አላቅም ምናምን ብዬ ሶስት ቀን የሚሆን እንቅልፍ አልወሰደኝም። ለሶስት ቀን የሚሆን ማለት ነው። ከዛ ሪሰርች ማድረግ ከዛ በኋላ ሁሉም ነገር የአይምሮ ምናምን ነገር ከዛ በኋላ የተበላሸው በኖርማል ማሰብ አልቻልኩም ማለት ነው። እንዴት እንደዚህ ሊሆን ይችላል? እንዴት አላቅም። ከዛ በኋላ ያለው ነገር ከልጁም ጋር የተወሰነ ጊዜ ቆየን፣ በዛው ቀጠልኩ ማለት ነው። ሪሰርች ማድረግ ዩቲዩብ ምናምን ማየት ጀመርኩኝ። ብዙ ነገሮችን ለመማር ሞከርኩ ማለት ነው። ይህ ነው ምክንያቱ። ኦብቪየስሊ ራስን ለመቀየር ነው። ራስን ቶሎ ባጭሩ ለመቀየር ነው። የማንኛውም ሰው ምክንያት እንደዛ ነው። የሚያመጣውን ችግር በኋላ ላይ ነው የምታውቀው እንጂ እንደ ማንኛውም ሰው ራሴን ቶሎ ቶሎ ባጭሩ፣ በተለይ ስደት ላይ ስትሆን፣ ምክንያቱም ሁሉም ሰው ከአንተ ብዙ ኤክስፔክት ያደርጋል፣ አንተም ከራስህ ብዙ ኤክስፔክት ታደርጋለህ ምናምን። እንደዚህ አይነት ነገር እያለ ነው እንደ እኔ ስራ ሰርቼ እንደዚህ አጠራቅሜ ምናምን ነገር ብዬ ማሰብ ምናምን ትላለህ ማለት ነው። እና ስጀምር እንደዛ ነው። በድንገት ሌሊት ላይ ነው የሰማሁት ስለዚህ ዜና።